ከሰው ምንም ነገር እንደማይጠበቅ እኔ እርግጠኛ ነኝ። አይደለም ለህይወታችን መርህ የሆኑ ነገሮችን ርዕሶችን ከእነሱ መጠበቅ በቃ ምንም አይነት ነገር ሰላምታ ከሰዎች መጠበቅ እንደሌለብን ነው የተረዳው። በእርግጥ አዎ ደህና ዋላችሁ ሲባል አዎ እግዚአብሔር ይመስገን ይባላል። ካላሉስ በቃ ዝም ብለን እኛ እግዚአብሔርን ማመስገን ነው የሚጠበቅብን ነው። እና ለምንድነው ከሰዎች የሆነ ነገር የምንጠብቀው? ሰላምታ እንጠብቃለን የሆነ ትንሽዬ ነገር ማለት ነው። ሰላምታም አያስፈልግም። በቃ ካሏችሁ በሏቸው፣ ካላሏችሁ ደግሞ በቃ ዝም ካሉ ዝም። ግን እዚህ ላይ ምን አይነት ፖይንት አለ መሰላችሁ? ዝም ስትሏቸው እናንተም ዝም ስትሉ እሷ እኮ ዝም ብላ ዝም ነው የምትል ምናምን የሆነ ዝጋታም ናት ወይም ዝጋታም ነው ልትባሉ ትችላላችሁ። ግን ውስጣችሁ ላይ ሰላም የሚያደርጋችሁን ነገር መምረጥ ይገባል ብዬ ነው የማስበው። ውስጤ ሰላም የሚያደርገኝ እሷን ጠርቼ ሰላም ብላት ነው ኦር እሷን እኔን ጠርታ ሰላም ብትለኝ ነው? ለምንድነው እኔ ተጠርቼ ሰላም የማልባለው? እሷ ለምንድነው ተጠርታ ሰላም እኔ ለምንድነው ጠርቼ እሷን ሰላም እምላት? እኔ ለምንድነው እሷን ጠርቼ የሆነ ነገር እምለምናት? ለምን እሷ እኔን አትለምነኝም? ወይም እሱ ለምን እኔን አይጠይቀኝም? ለምን እኔ ይሄን ያህል እጠይቀዋለሁ? ምክንያቱም እኛ ብዙ ነገሮችን ማድረግ እንችላለን። ብዙ ነገሮችን እንደዚህ ፋይት አድርገን ማሸነፍ እንችላለን። ደግሞ ሴቶች ስንሆን ሁሉን ነገር ማድረግ እንችላለን። የእውነቴን ማለት ነው። እኔ በሴትነቴ ምንም አልደራደርም። እተማመንበታለሁ ሁሉን ነገር እንደማደርግ እና በቃ እግዚአብሔርም ሰክሰስ እንደሚያደርገኝ አምናለሁ። እስካሁን ድረስ ከህፃንነት ከማህፀን ጀምሮ እስካሁን ድረስ ያመጣኝ አምላክ ከምድር እስካመጣኝ ድረስ ጥቅም የሌላት ሴት አይደለሁም። እኔ ከማንም ምንም እንደማልጠብቅ ነው የሚሰማኝና ቀጣዩን ደግሞ ሀሳቤን የማሳምነው በዚህ ነው። እንደዛ ይመስለኛል አንዳንዴ ጥንካሬ እንዲሰማን የሚያደርገን ነገር ለራሳችን የምንሰጠው ነገር ነው እንጂ ሰዎች ለኛ የሚነግሩን ነገር አይደለም። በነገራችን ላይ ሰዎች እኛን መስበር ነው ማምከን ወይም ማሟሸሽ ነው የሚያስደስታቸው እንጂ ለኛ የሆነ ነገር የሆነ ቫልዩ አድ እንዲያደርግልን ነገር የሚያደርግ ሰው የለም። እና የሆነች እናትም እኮ ብትሆን ያው እሷ እንድትሟሽሽ ወይም እንዲጎዳ ብላ ሳይሆን ግን ልጅ እሱን አትችለውም ተው እንዴ ተው ዝም በል አትረብሸኝ በሚያወራ ሰዓት ተው እንደዚህ አትበል እንደዚህ ልትል ትችላለች። ገብቷችኋል? እሷ በእርግጥ እንዲጎዳ ፈልጋ ሳይሆን ስለዚህ ከሰው ልጅ ምንም አይነት ፖዘቲቭ ቃላት መጠበቅ የለብንም። ኔጌቲቭ ሊነግረን ይችላል። በቃ ግን ራሳችን ብቻ ለራሳችን ፖዚቲቭ ቃል የምንረጭ ከሆነ እርግጠኛ ነኝ ሰክሰስ እንደምንሆን እርግጠኛ ነኝ። በቃ ውጤታማ ነው የምንሆነው። ሰክሰስፉል ማን ከሚባሉት እንቆጠራለን ብዬ ነው የማስበው። ማለት በሰዎች ባንታይም እንኳን ሰዎች እኛን አይተውን እኮ ውጤታማ ሆነች ምናምን ይሄን ያህል እንካም አላት፣ ይሄን ያህል ሀብት ንብረት አላት፣ ይሄን ያህል ድርጅት አላት መባሉ ብቻ አይደለም ውጤታማ ሊያደርገን የሚችል ሰላምን፣ የራስን ሰላም መገንባት፣ የራስን ጤንነት መጠበቅ፣ የራስን አካል የተሰጠንን አካል ሌሎችን እያዩ የሌላን አካል እያዩ ያቺ ልጅ ቆንጆ ናት ምናምን ከማለት የራስን አካል እያዩ ደስተኛ መሆን፣ የራስን ነገሮች ከጥፍራችን ያሉትን ቆሻሻዎች በማጽዳት ደስተኛ መሆን አንዱ የሰው ልጅ ኢንካሙ እኔ ብዬ የማስበው የራሳችን ጤንነት ከራሳችን መጀመሪያ ለራሳችን የምንሰጠው ነገር ነው። እኔ ትልቁ ኢንካም ብዬ የማስበው ለራሴ የምሰጠው ነገር ነው። ስለራሴ የምኖረው ዓለም ነው እኔን ያስደስተኛል ብዬ የማስበው እና በቃ እስኪ ከእናንተስ እንዴት ናችሁ?